የአዲስ አበባ ከተማ አስተዳደር የዜጎችን ተጠቃሚነት ከሚያረጋግጥባቸው ተቋማት አንዱ የምገባ ኤጀንሲ ነው። ኤጀንሲው ከተቋቋመ ጀምሮ የበርካታ ዜጎችን የዕለት ጉርስ በማዘጋጀትና የስራ ዕድል በመፍጠር ተጠቃሚነታቸውን እያረጋገጠ ይገኛል። ይህንኑ ውጥን ለማስቀጠል ከነዋሪዎች እፎይታ እስከ ብቁ ትውልድ ግንባታ በሚል መሪ ሀሳብ ከተለያዩ የህብረተሰብ ክፍሎችና ባለድርሻ አካላት ጋር ውይይት አድርጓል። የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ሽታይ መሐመድ የምገባ ኤጀንሲው ከ834 ሺህ በላይ ተማሪዎችን በቀን 2 ጊዜ እንዲመገቡ ማድረጉን ተናግረዋል። በከተማዋ በተገነቡ 22 ተስፋ ብርሃን የምገባ ማዕከላት ከ36 ሺህ በላይ የሚሆኑ አቅመ ደካማ አረጋውያንና አካል ጉዳተኞች እየተመገቡ መሆናቸውን ያነሱት ኃላፊዋ ይህም የከተማ አስተዳደሩ ለዜጎች ተጠቃሚነት የሰጠውን ልዩ ትኩረት ያሳያል ነው ያሉት። ሰውን የሚጠቅም ስራ መስራት የለውጡ መንግስት አንዱ ስራ ነው። ስለዚህ ክብርት ከንቲባ ጀመሩት 2013 በአራዳ ክፍለ ከተማ ተጀመረ። ዛሬ 22 ምገባ ማዕከላት ባለሀብቶችን በማስተባበር በቀን ትኩስ ምግብ ያላደረ ያልዋለ ምግብ ይመገባል። ኤጀንሲው ከተቋቋመ ጀምሮ የበርካታ ዜጎችን የዕለት ጉርስ በማዘጋጀትና የስራ ዕድል በመፍጠር ተጠቃሚነታቸውን እያረጋገጠ ይገኛል ያሉት ዋና ዳይሬክተሯ ከ16 ሺህ በላይ ለሚሆኑ እናቶች የስራ ዕድል መፍጠሩንም አመላክተዋል። ምንም አይነት ስራ የሌላቸው ልጆቻቸው ትምህርት ቤት የሚያስተምሩ 16600 በላይ ምገባ እናቶችን ስራ ዕድል የፈጠረ ተቋም ነው። በምገባ ኤጀንሲው ማዕከል እየተጠቀሙ የሚገኙ ተማሪዎችና እናቶች ምገባውን ማግኘታቸው ዘርፈ ብዙ ችግሮችን እንዲሻገሩ እንዳስቻላቸው በመጥቀስ በተለይ ተማሪዎች በትምህርታቸው ላይ ትኩረት እንዲሰጡ እንዳደረጋቸው ይገልጻሉ። ለኔም ለትምህርቴም ጥሩ ነውልኛል። ለቤተሰቦቼም ምንድነው የምቋጥረው፣ ዛሬ ምንድነው የምበላው፣ ልጄ ነገ ምንድነው የሚበላ ብሎ አይጨነቅም። እኔም ትምህርቴ ላይ ትኩረት አድርጌ እንድማር አድርጎኛል ማለት ነው። ሁላችንም ተማሪዎች ይሄንን ምግብ ምን ልብላ ምን ራበኝ ምናምን ሳንል ትምህርታችን ላይ ብቻ ትኩረታችንን አድርገን እንድንማር አስተዋጽኦ አለው ማለት ነው። ልጆቼን ምን ላብላ ብዬ አላስብም። ለልጆቼ ምን ልሰርላቸው ብዬ አላስብም። ይሄን እድል እኔ ባገኘውም ብዬማ ያለፍኩበት ዘመን ስለሆነ በውይይቱ የተሳተፉ ባለሀብቶች ለምገባ ማዕከላት እያደረጉ ያለውን አስተዋጽኦ አጠናክረው እንደሚቀጥሉ ተናግረዋል። በአዲስ አበባ ከተማ እንደሚታወቀው ወደ 22 የምገባ ጣቢያዎች አሉ። ከነዛ ውስጥ 3ቱ በሚድሮክ ኢንቨስትመንት ግሩፕ ድጋፍ የሚደረግላቸው ናቸው፣ ሙሉ በሙሉ ማለት ነው። የምግብ ግብአትን ከማቅረብ ጀምሮ ሰራተኞችን ቀጥሮ እስከ ማስተዳደር ማለት ነውና ወደፊትም ተቋሙ እነዚህን ተግባራቱን አጠናክሮ ይቀጥላል የሚል እምነት ነው ያለኝ። ላለፉት 3 ዓመታት እንግዲህ ወደ 150 እና ከዛ በላይ የሚጠጉ ጧሪ ያጡ አረጋውያንን እንግዲህ የአብላን እንገኛለን። ያለፉት 3 ዓመታት እንደ ግለሰብም እንደ ድርጅትም ትልቁ ስራችን ብለን ከፈጣሪም እንደ ሰውም የምንሰራው ስራ ነው። የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ አገልግሎቱንና ጊዜውን በሚመጥን መልኩ ያዘጋጀውን አዲሱን መለያ አርማ ወይም ሎጎ ይፋ አድርጓል።